አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል የአማራ ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው ድንበሩ ላይ በሩ ላይ መታውበት እኮ ነው እየተገደለ ያለው እየተቃጠለ ያለው ምን ደጅ ላይ አይደርስም ያገበሬ ምን ደጅ ላይ ምን ያቆንተል ከሁሉም ብሔረሰብ ጋር ተዋዶ ምን ነው ሁሉም ነው የሚመገበው ሁሉም ግዳነ በታስገብቶ ነው የሚያበላም ያጠጣል ገበሬ ስለምናቀኝ እስከመቼው ዋጋ እንከፍላለን ያንን አደረክ ማለት ግን ወገንተኝነት ጦርነቱን መደገፍ መፈለግ አይደለም ማንም ሳያስታጥቀው በሬን ሽጦ በዙን ሽጦ ሀገርን ሊጠብቅ መሳሪያ ገዝቶ የወጣውን ገበሬ ጫማ ገዛለታል ለምን መደባደቡ የሚዋጋው ለኔ ብላ አይደል እንዴ የቻልኩትን አርግለታለሁ ራሱ ይጠብቃል ሳይ ድንበር ላይ አልሄደም ራሱ ድንበር ያስለት መጣበት በቱን ያጣጭው ሚስቱ ሊገሉ ልጆቹ ሊደፉ ስለመጡበት እንዲከላከል አግዟል ያ ወንጀል አይደል ወንጀል አይደል ለሌላው ወንጀል ነው ብዬ አላስብም ያን ማድረግ ወገንተኝነት ያን ማድረግ ጦርነት ወዳድ ወይ ጦርነትን ማበረታታት ሂድ በለው ግደለው ማለት ከሆነ እንግዲህ ሰው በሚችለው መጠን ነው የሚያስበው በእውነቱ የአርቲስት ቤዛ መስፍን ንግግር በጣም ደስ የሚያሰኝ ነው ብዙ አርቲስቶች እንደዚህ ወጥተው ቢናገሩ ነገሮች የተስተካከሉ ይሆኑ ይላሉ ብዬ አስባለሁ እኔ በበኩሌ ምክንያቱም መነገር አለበት ሰው ወጥቶ መናገር አለበት ልክ ያልሆነውን ነገር ለምን እነዚህ አርቲስቶች እንደምናቀው ቦታው ላይ ያሉ ትልቅ ቦታ ላይ ያሉ ደስ የሚል ቦታ ማለት ብዙ ነገር መናገር የሚችሉ ተጽኖ መፍጠር የሚችሉበት ቦታ ላይ ያሉ ሰዎች ናቸውና የነሱ ንግግር እንደማንኛውም ሰው ንግግር አይደለም ለምን ንግግር ነው ኦፍ ኮርስ ግን ደግሞ ተጽኖአቸው የታወቀ ነው ለምን በፊልሙም በማስታወቂያውም በሚዲያውም በብዙ ቦታ ላይ የሚታወቁ ሰዎች ናቸው ስለዚህ ኢንፍሉዌንሰር የምንላቸው ናቸው አሜሪካ ላይ ዛሬ አሜሪካ ቦታ ያላት ምን ያላት እኮ በብዙ በሚዲያው በመኑ ኢንፍሉዌንስ ስለምታረግ ነው በአርቱ በመኑና የአርቲስት ቦታ የከፍተኛ ቦታ ላይ ያሉ ሰዎች ቦታ ቀላል የሚባል አይደለም ብዙዎች እንደ ቀላል ያዩታል እንጂ ቀላል የሚባል አይደለም ሁሉም ለህዝብ ለሀገር ለብሔረሰቦች ለሃይማኖቶች ለሁሉም ነገሮችን ድምጽ የመሆን አስፈላጊነት አለውና ይሄ በጣም ጠቃሚ ነው እና እንዲህ አይነት ቦታቸውን ለአልባሌ ነገር የሚጠቀሙ ሰዎች ባለበት ሀገር እንደና አስቴር በዳኔ ለአልባሌ ነገር የሚጠቀሙበት ሀገር ላይ እንደና አርቲስት ቤዛ መስፍን ደግሞ ለበጎ የሚናገሩ እንደነ አርቲስት ሽመልስ አበራ ብዙ ደና ነገር ላይ የሚያውሉት እንደነ አርቲስት አቡሽ ዘለቀ በፍቅር ላይ በመዋደድ ላይ የሚያውሉት ህዝብ ራሱ እንዲከላከል ራሱ እንዲያዋቅር ተበደለ የሚሉ ፍርድ ተጓደለ ህዝብ ተበደለ የሚሉ መኖራቸው እጅጉን ደስ የሚያሰኝና መልካም የሆነ ነገር ነው ሁሌም ቢሆን ይሄ ነገር ሊቀጥል ይገባል በያስባለሁ ምክንያቱም ነገሮች በዚህ አይነት መልኩ መሄድ የለባቸውም ህዝብ መብቱ መከበር አለበት ዋጋው መታወቅ አለበት ለምን ሀገር ማለት ህዝብ ነው ባዶ መንግስት አይደለም መንግስት ከህዝብ ጋር ነው መሆን ያለበት እንጂ ባዶ ህዝብ ብቻ ህዝብ ማን ነው መንግስት የሌለው ከሆነ አስቸጋሪ ነው የሚሆነው መንግስት ኃላፊነቱን መወጣት አለበት ህዝብ የሌለው ባዶ መንግስት የለም ስለዚህ ሀገር ያለ ህዝብ ባዶ ነው እና ይሄ በደንብ የሀገር ልጅ ሆኖ መገኘት በቦታው ላይ ሲገኙ ትልቅ ዋጋ የሚሰጠው ነገር ነው በእውነቱ እና በጣም ደስ የሚል ንግግር ነው እኔ በበኩሌ ደስ ብሎኛል ንግግሯ እናንተ ምን ትላላችሁ ኮሜንት ላይ አስቀምጡልኝ እና የአማራ ህዝብ ጠላታችን ነው የአማራ ፊውዳል አማራ ጨቋኝ ነው የሚበድለን ያለ የአማራ ህዝብ ነው በተለይ የሸዋ አማራ እንጠንቀቅ ብለን ፋይናሊ እናጥፋቸው ተባለ ምንታቸው እንደተበሳቸው ተባለ ተመሳስናቸው አማራ ህዝብ በተለይ የሸዋ አማራ ጠላታችን እና ይሄ ነበር የህወሓት አቋም ልንገርሽ
እንደሰማችሁት የስብሃት ነጋን ንግግር የሚጨቁነን አማራ ነው በተለይ ደግሞ የሸዋው ነው እያሉ ብዙ ዲስኩር እየሰሩ ኖረዋል። ይሄ ነው በነገራችን ላይ ይሄ ትርክት ነው ዛሬ ላይ ብዙ ዋጋ እያስከፈለ የመጣው ህዝብን እንደ ህዝብ ጨቋኝ ሃይማኖትን እንደ ሃይማኖት ጨቋኝ አድርጎ የመሄድና የመግፋት ነገሮች ናቸው በኋላ ላይ ዋጋ አስከፍለው ዛሬ ላይ ብዙ አይነት አካሄድ ውስጥ እንድንሄድ እንደ ሀገር እያደረጉን ያሉትና ይሄ በጣም መታረም ያለበት በጣም የነውረኛ አስተሳሰብ ነው። እንግዲህ አስቡት ስብሃት ነጋ ማለት ፖለቲካው ላይ ብዙ የቆየ ስልጣን ላይ ያለ የነበረ ሰው ነውና በህወሓት ውስጥ በኢህአዴግ መንግስት ውስጥ አስቡት መዋቅራዊ ነው ጥላቻ የሆነው እና ይሄ አካሄድ ነው በቃ ኢትዮጵያ ውስጥ አሁን አንድ ለህዝብ ወታገላለሁ ብሎ የሚነሳውና በጥላቻ እና በትርክት ነው አካሄዱን የሚለው በውሸት ዲስኩርና ትርክት አስተሳሰብ ጥላቻ ውስጥ ሆኖ ነው በቃ ነገሮችን የሚያካሂደውና ያ እንደ ሀገር ዋጋ ያስከፈለን እሱ ነው በቃ እንዳለ ነገሮችን ሁሉ ያበላሸው ህዝብን ለመጥቀም ከመነሳት ይልቅ ጥላቻ ላይ መነሳት ነው መሰረት አድርገው የሚሄዱትና በጣም ያስጠላል። በቃ ለህዝብ ታገላለሁ ብሎ ከተነሳው ነው ዋት ነው ብሎ የተነሳው በቃ ለትግራይ ህዝብ ነው ታገላለሁ ብሎ የተነሳው አይደለ ስብሃት ነጋ። ታዲያ ምንድነው ሌላው ላይ ጥላቻ ተይዞ ነው ወይ መነሳት ያለበት? ያውም ደግሞ እንደ ህዝብ ነው ጥላቻ አድርጎ የተነሳውና በጣም ያስጠላል፣ በጣም ይደብራል። መስተካከል አለበት። አሁንም ግን አለ ነው ብላችሁ ይሄ ነገር አሁን እነሱ በቃ ተሸነፉ አለቀ አለ አሁንም አለ እና መስተካከል አለበት። በጣም የሚደብር አስተሳሰብ ነው። ኋላ ቀር ብቻ ሳይሆን ምንም ጥቅም የሌለው አንዳንዴ የሚጠቅሙ ነገሮችን ማስታረቁን ህዝብን አገርን ማክበር ሽማግሌዎችን ማክበር ትላልቅ ሰዎችን ማክበር ኋላ ቀር የሚሉ ሰዎች አሉ። እሱን አይደለም አሁን ኋላ ቀር ሲባል አንዳንዴ ዝም ብሎ ወደፊት መራመድ መሰልጣን መስሎ የሚታያቸው ሰዎች አሉ። ያለህበት ቦታ ትክክል ከሆነ ወደፊት መራመድ መሰልጣን አይደለም መሻሻል አይደለም። ነገር ግን ያለህበት ቦታ ትክክል ካልሆነ ያንን ማስተካከልና ወደ ትክክለኛው መንገድ መሄድ በጣም ትክክለኛውና አዋጩ መንገድ ነው። ያንን ግን ብዙዎች ለመረዳት ያለ መፈለግ ነገር እናይባቸዋለንና በጣም መስተካከል ያለባቸው ብዙ ነገሮች አሉ እንደ ሀገር በጣም ብዙ ነገሮች እና መስተካከል ይሻላል ብዬ አስባለሁ። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልኝ። ለአማራ ኢትዮጵያዊነትን መንገር ለአንበሳ ስጋ መምተር ነው። ማን ነው እቺን ሀገር ከጊዜ ቀጥሎ የፈጠራት? ራሱ እየቀለጠ እየነደደ በገዛ ብረቱ በገዛ ነፍጡ ኢትዮጵያን ዳር ድንበር ያስከበረ ከባርነት አንቶኒዮና ጆንሰን ከመባል ያዳነ ጀግና አማራ ነው። ለአማራ ኢትዮጵያዊነትን መግለጽ መሞከር በእውነት አላዋቂ ሳሚ ነፍጥ ይለቀልቃል ይባላልና የዛ አይነት እንትን ነው። ለአማራ እንትን አይባልም አይገለም።